በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንኳን ለዓለም ድህነት ፍጻሜ ቀን አደረሰን። ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ መወለዱን፣ መጠመቁን፣ በምድር መመላለሱን፣ በፍቅር ድውያንን መፈወሱን፣ ኃጢአተኞችን ያለ ዋጋ ማፍቀሩን፣ ከወደቁበት ከደከሙበት ተገኝቶ በኃጢአታቸው ሳይንቅ ሲያበረታ ሲያጽናና እንደቆየ ሁሉ አሁን ይህ ቸር መድኃኒት ክርስቶስ አዳምን በከበረ ወርቀ ደሙ ሊገዛው የተወለደበትን የተጠመቀበትንና የደከመበትን ሁሉ ነገር ፍሬ ሊፈጽም በፈቃዱ ሊሞት ሊሰቀል ራሱን አሳልፎ ሰጠ። ሰውን እንደምን ባለ ፍቅር፣ እንደምን ባለ ርኅራኄ፣ እንደምን ባለ ሰው ማፍቀር ይሆን የወደደው? ሰው እንዴት ሊሞት ይወለዳል? በእኛ በሰዎች ዓለም ሰው በግፋዊ ሞት ወይንም በበደላዊ አሟሟት ያውም እርቃኑን ያውም በሺህና ብዙ ሺህ ሰው ፊት እንደሚሞት እያወቀ የሚወለድ አለ? ይኖራልን? እግዚአብሔር ለሰው ልጅ ምን አደረገለት? ምንስ ሆነለት? ፍጡሩ ሰው ቢበድል እንዴት በአምላክ ሞት በፈጣሪ ሞት ይቤዣል? እንዴት አምላኩን በራሱ ሰውነትና አቋም ለመመልከት ይበቃል? ቀድሞ በአዳም የተበደለ እግዚአብሔር ስለ ፍጹም ፍቅሩ አዳምን ነፃ ሊያወጣው የተለየ መንገድን መረጠ። ሰውና የሰው ልጅ ቀድሞ በአምሳሉና በመልኩ የፈጠረ ታላቁ ጌታ መሐሪ እርሱ እግዚአብሔር አምላካችን ሲበድል እንኳን እንደበደልክ ውጣ እንደሄድክ ቅር ሳይል የሰው ልጅ እንደ ቸርነቱና ፍቅሩ ብዛት ራሱ በዳዩ ያለውን የገዛ የበዳዩን መልክ ይዞ በዳዩ ላይ ለቅጣቱ ብሎ የፈረደበትን ፍርድ ራሱ ላይ ጭኖ እንደበደለው ሰው ሆኖና በበዳዩ ሰው ተገብቶ ሊቀጣ ራሱ ተበዳዩ አምላካችን ክርስቶስ ከበደለው ሰው ሀገር መጣ፣ ወረደ። ወልድን ፍቅር ሳበው ከሰማይ ሀገሩ እንዲል ወልድን የሰማይና የምድር ፈጣሪ የአዳም አንዲት የዕድሜ ልክ ዘመን ንስሐው ከመንበሩ ዝቅ አደረገችው። ግሩማን ኪሩቤል፣ ልዑላን ሱራፌል፣ ኃይላት፣ አጋዕስት፣ ስልጣናት፣ መናብርትና መኳንንት ያለማቋረጥ በፊቱ ቅዱስ 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 እያሉ የሚርዱለት ጌታ በቸርነቱ ብዛት ከሰው መንደር ተገኝቶ ተጠማ፣ ተራበ፣ ደከመ። መላእክት ፊቱን ለማየት የሚመኙለት አምላክ መለኮት እርሱ በሰው አርአያ፣ በሰው መልክ፣ በሰው አቋም፣ በሰው ገጽ እንደ ሰው ታየ፣ ተመላለሰ። እጅግ ለአእምሮ የሚከብደው ሕማሙና መከራው የስቅለቱ ታሪክ በእያንዳንዳችን የክርስቲያኖች የሕይወት ሰሌዳ ላይ በደሙ ቀለምነት ተጽፎ ታትሟል። ስለ ክርስቶስ መከራ ሳያስብ የሚኖር ክርስቲያንና ስለ ክርስቶስ መከራ ሳታስብ የምትውል ቤተክርስቲያንም የለችንም። የሕማሙ ታሪክ የቀመሰው መከራ የስንክሳሩም አሻራ በቤተክርስቲያን ከውጭ ከላይ ከጉልላቷ ጀምሮ በእያንዳንዱ ንዋየ ቅድሳቷ ውስጥ ይገኛል፣ ይታሰባል፣ ሲታሰብም ይኖራል። ነገረ መስቀሉ የእኛ የመዳን ማህተም፣ የመዳናችን ምክንያት፣ የመዳናችን ፍጻሜ፣ የአጋንንትን ኃይል የምናደክምበት መሳሪያችን፣ ከክርስቶስ ጸጋን የምንቀበልበት መሰዊያችን፣ ለቅዱሳን ደግሞ ክርስቶስ ለነሱ እነሱ ደግሞ ለክርስቶስ የተሰቀሉበት ቅዱስ መድረክ ነው።
ይህን ሕማምና መከራ ሊረዳ የሚችል አእምሮ፣ ሊሸከም የሚችል ልቡና፣ ሊያሰላስል የሚችል ሕሊና፣ ሊናገር የሚችል አንደበት፣ ሊያደምጥ የሚችል ጆሮ፣ ሊፈጽመው የሚችል መረዳት የለም፣ አይኖርም። ስለ እግዚአብሔር ስለ ጌታችን ሕማም ለመረዳትና ለመተንተን ልናደርገው የምንችለው ብቸኛ አማራጭ ክርስቶስ በፍርድ አደባባይ ያደረገውን፣ ጲላጦስን ያስገረመውን ዝምታና ጸጥታ በማቅረብ ብቻ ነው። ልናገር ቢልስ ሊናገረው የሚችል አንደበት፣ ሊሸከመው የሚችል አእምሮ፣ ሊፈጽመው የሚችል ዘመንስ ይኖራል? አምላክ ከሰማይ ወርዶ ለልጆቹ ስለ በደላቸው ተሰቀለ። ሲሰቀልም በአንድ ምት ነፍስን ከሥጋ በሚለይ ጅራፍ ተገርፎ አጥንቱ እስኪታይ ተመቶ ተተፍቶበት ርኩስ ምራቅ ተቀብሎ በራሱ የእሾህ አክሊል ደፍተውበት አቀዳጅተውት ያቀዳጁትን የእሾህ አክሊል ያለበትን ራሱን በዘንግ መተውት እንደዛ በግርፊያ ብዛት ደም የለበሰው ሰውነቱ ላይ እንደ ቀይ ግምጃ አልብሰው በደፉበት የእሾህ አክሊል ምጽደቃ የአይሁድ ንጉሥ ሆይ እያሉ እጅ እየነሱ ሲዘብቱበት መለሰው ደግሞ ልብሱን ሲያወልቁ በጨርቁ መነሳትና መመለስ ሕመሙን ሊቋቋሙት በማይችለው ልክና መጠን ሲታመም በአባትነት ፍቅሩ ዝም ብሎ አያቸው። ስለ በደላችን ደቀቀ፣ ስለ ሞታችን ሞተ፣ ስለ ሕመማችን ታመመ፣ ስለ ጠፋነው ተገኘልን። ማን ይህን ውለታውን መርሳት ይችል ይሆን? ማንስ በስቅለቱ በመከራው ዕለትና ከዛ በኋላ ባለው ሕይወት መዘንጋት ይቻለዋል? ይህ የስቅለት ታሪክ በምድራዊ መመላለሱ ለእኛ ለልጆቹ ባደረጋቸው ድንቅ መንክር ተአምራት በተሞላቸው የሕይወት መጽሐፉ መጽሐፍ ቅዱሱ በወንጌላት ላይ በሁሉም ማለትም በአራት ወንጌላት ላይ ሰፍሮ እናገኘዋለን። ይህም በማቴዎስ ወንጌል ምዕራፍ 26 መያዙን ምዕራፍ 27 ደግሞ በጲላጦስ አደባባይ ለፍርድ መቆሙን፣ ማርቆስ ወንጌል ምዕራፍ 15፣ በሉቃስ ወንጌል ምዕራፍ 23፣ በዮሐንስ ወንጌል ምዕራፍ 18 እና ምዕራፍ 19 ላይ ስለ ክርስቶስ ሕማማተ መስቀል በትናንትናዋ የሐሙስ ምሽት የተፈጠሩትን ነገሮች ማንሳታችን በአንድ መልኩ የግድ ያስፈልገናልና በጥቂቱ ከምሴተ ሐሙስ ታሪክ ተነስተን ታሪኩን እንደሚከተለው እንመልከት። ጌታ ሥጋውን ደሙን ሰጥቶ ራት መብላታቸውን እንደፈጸሙና ይሁዳም ወደ ሊቃነ ካህናቱ ጌታን ለማስያዝ ተነስቶ ከወጣ በኋላ ጌታችን አምላካችን ኢየሱስ ክርስቶስ ወደ ጌቴሴማኒ ሐዋርያቱን ይዟቸው ወጣ። በዛም ሲጸልይ ቆየ። እግዚአብሔር ሊፈጸም ያለው ከእርሱ ያልተሰወረበት እርሱ ሊይዙት እንደመጡ ባየ ጊዜ ሐዋርያቱን አነቃቸው። ይሁዳም ከሊቃነ ካህናቱና እጅግ ከበዙ ጭፍራዎች ጋር መጣ። ይሁዳም ወደ ጌታችን ቀርቦ መምህር ሆይ ሰላም ላንተ ይሁን ብሎ ሳመው። ሁሉን መርምሮ የሚያውቀው አምላካችን ፈጣሪያችንም ወዳጄ ሆይ ለምን ነገር መጣ? በመሳም የሰው ልጅ አሳልፈ ትሰጣለህን? አለው። ከደቀ መዛሙርቱ አንዱ ታላቁ ቅዱስ ጴጥሮስም ሰይፍን አንስቶ የሊቀ ካህናቱን ባሪያ ጆሮውን ቆረጠው። ጌታ ግን ወደ ቅዱስ ጴጥሮስ ዞር ብሎ ሰይፍ የሚያነሱ በሰይፍ ያልቃሉና ሰይፍህን ወደ ሰገባው መልስ አለው። የሊቀ ካህናቱንም ባሪያ ጆሮ ፈወሰለት። ወደ ካህናቱና ሊቃነ ካህናቱ ዞሮ
በሚያሳዝን አጠያየቅ እንዲህ አላቸው። ወንበዴ እንደምትይዙ ሰይፍና ገመድ ይዛችሁ ልትይዙኝ መጣችሁን? በመቅደስ ዕለት ዕለት እያስተማርኩኝ ከእናንተ ጋር ስቀመጥ ሳለሁ አልያዛችሁኝም። ነገር ግን የመጽሐፍት ቃል ይፈጸም ዘንድ ይህ ሆነ አለ። ሲይዙትም ሁሉም ደቀ መዛሙርቱ ትተውት ሸሹ። ጌታችንንም ወደ ሊቀ ካህናቱ ወሰዱት። የካህናት አለቆችም በዚያ ተሰበሰቡ። ቅዱስ ጴጥሮስም እስከ ሊቀ ካህናቱ ግቢ በሩቅ ተከተለው። ገብቶም ከሌሎቹ ጋር ተቀምጦ እሳት ይሞቅ ነበር። የካህናት አለቆችም ጌታን ለመግደል በጌታ ላይ ምስክር ይፈልጉ ነበር፣ አላገኙም። ብዙዎች በሐሰት ይመሰክሩበት ነበር፣ ግን ምስክርነታቸውም እርስ በርስ አይስማማም ነበር። ሰዎችም ተሰብስበው ይህን ቤተ መቅደስ አፍርሱ፣ እኔ በሦስተኛው ቀን አነሳዋለሁ ሲል ሰማነው በማለት በሐሰት መሰከሩበት። እንዲህም ሆኖ ግን ምስክርነታቸው አልተስማማም። ሊቀ ካህናቱም ከመካከላቸው ተነስቶ አንዳች አትመልስምን? እነዚህ በአንተ ላይ የሚመሰክሩብህ ምንድን ነው ብሎ ጌታን ጠየቀው። እርሱ ግን አንዳች አልመለሰም፣ ዝም አለ እንጂ። ሊቀ ካህናቱ መልሶ የብሩክ ልጅ ክርስቶስ አንተ ነህ አለው። ጌታም እኔ ነኝ፣ የሰው ልጅ ሲመጣ በኃይል ቀኝ ሲቀመጥ በሰማይም ደመና ሲመጣ ታያላችሁ ብሎ መለሰለት። ከዚህ በኋላ ሊቀ ካህናቱ ልብሱን ቀደደና ከእንግዲህ ወዲህ ምን ምስክሮች ያስፈልጉናል? ስድቡን ሰማችሁ፣ ምን ይመስላችኋል? አላቸው። የተሰበሰቡትም ሁሉ ሞት ይገባዋል ብለው ፈረዱበት። ከዚህ በኋላ አንዳንዶች ይተፉበት፣ ፊቱንም ሸፍነው ይመቱትና ትንቢት ተናገር ይሉት ጀመር። ሎሌዎቹም በጥፊ እየመቱ ወሰዱት። ቅዱስ ጴጥሮስ በግቢ ውስጥ ሳለ ከሊቀ ካህናቱ ገረዶች መካከል አንዷ ወደሱ መጣች። እሳት ሲሞቅም አየችውና አንተ ደግሞ ከናዝሬቱ ኢየሱስ ጋር ነበር አለችው። እርሱ ግን የምትየውን አላውቀውም ብሎ ካደው። ወደ ውጭም ወጣ። ያን ጊዜም ዶሮ ጮኸ። ሄዳም በዚያ ለቆሙት ከጌታ ጋር እንደነበረ ነገረቻቸው። በድጋሚ ካደው። እነርሱም ከገሊላ ሰው ነህና አንተ በእውነት ከእርሱ ወገን ነህ ባሉት ጊዜ አላውቀውም ብሎ ይምል ይራገም ጀመር። በዚህን ጊዜ ለሁለተኛ ጊዜ ዶሮ ጮኸ። ቅዱስ ጴጥሮስም ለጌታ በትናንትናው ምሴተ ሐሙስ ከሁሉም ሐዋርያት ወንድሞቹ ጋር ሆኖ የምሞት እንኳን ቢሆን አልክድህም ሲለው ጌታችን በዚህች ሌሊት ዶሮ ሳይጮህ 3 ጊዜ ትክደኛለህ ያለውን ቃል አስታውሶ ስቅስቅ ብሎ አለቀሰ። ሌሊቱን በሙሉ ጌታችንን ክርስቶስን ሲያሰቃዩት ካደሩ በኋላ የማለዳ የካህናት አለቆች አስረው በማለዳ ወደ ለጲላጦስ አሳልፈው ሰጡት። ሌሊቱን ሙሉ ጌታችንን ክርስቶስን ሲያሰቃዩት ካደሩ በኋላ በማለዳ የካህናት አለቆች አስረው ለጲላጦስ አሳልፈው ሰጡት። ጲላጦስም አንተ የአይሁድ ንጉሥ ነህ ብሎ ጠየቀው። ጌታም አንተ አልክ አለው። የካህናት አለቆች በጲላጦስ ፊት በአደባባይ ያሳጡት ነበር። እርሱ ግን ምን አልመለሰም። ጲላጦስም በስንት ነገር ያሳጡሃል፣ አንዳች አትመልስምን አለው። ከዛች በኋላ ግን ጲላጦስ ራሱ እስከሚደነቅ ድረስ ጌታችን ምንም አልመለሰም፣ ቃልንም አልተነፈሰም። በዚያም በዓል ከእስረኞች መካከል የነበረ አንድ እስረኛን ይፈታላቸው የነበረው ልማድ ነበረው።
ሕዝቡም እንደተለመደው አንድ እስረኛ እንዲፈታላቸው እየጮሁ ለመኑት። ጲላጦስም የካህናት አለቆች በቅናት ክርስቶስን አሳልፈው እንደሰጡት ያውቅ ነበርና የአይሁድን ንጉሥ ልፈታላችሁ ትፈልጋላችሁ ሲላቸው፣ የካህናት አለቆች በወቅቱ ሀገር ያስመረረ ሽፍታ የነበረውን በርባንን እንዲፈታላቸው እንዲጠይቁ ሕዝቡን አወኳቸው። ጲላጦስም የአይሁድን ንጉሥ ምን እንዳደርገው ትፈልጋላችሁ ሲላቸው፣ ሕዝቡ በአንድ ድምፅ ስቀለው ስቀለው አሉት። መልሶ ያጠፋው ጥፋት ምንድነው ቢላቸው፣ ስቀለው ብቻ ማለትን አበዙ። እርሱም እኔ ከደሙ ንጹሕ ነኝ ብሎ እጁን ታጥቦ ይገርፉት ዘንድ አሳልፎ ሰጣቸው። እንደወደዱትም በርባንን ፈታላቸው። ክርስቶስንም በሕማማተ መስቀል ያሰቃዩት ያዙ፣ ገረፉትም፣ በስተመጨረሻም ሰቀሉት። 6 ሰዓት በሆነ ጊዜም ፀሐይ ጨለመች፣ ጨረቃም ደም ሆነች፣ ከዋክብት ወደቁ፣ ዓለቶች ተሰነጣጠቁ፣ መቃብራትም ተከፈቱ፣ ሙታንም ተነሱ። የቤተ መቅደስ መጋረጃም ለሁለት ተቀደደ። መራራ ሐሞትን አስጎነጩት። እሱም ቀምሶ መጠጣትን እምቢ አለ። የሚያደርጉትን አያውቁምና ይቅር በላቸው ብሎ ወደ አባቱ አመለከተ። 9 ሰዓትም ሲሆን ክርስቶስ ነፍሱን ከሥጋው በፈቃዱ ለየ። ዮሴፍና ኒቆዲሞስም ቅዱስ ሥጋውን በበፍታ ገንዘው ወደ መቃብር አወረዱት የሚል ታሪክ ይሆናል። ሊናገሩት የማይችሉት የሕማሙ ስንክሳር ነገር እጅግ ባጭሩ ሲወሳ ሲተረክ፣ ይህ ታሪክ ለሕይወት ሲባል በደም የተከፈለ ሕይወታዊ ታሪክ ስለሆነ ከደጉማዊው ሐተታ ትርጓሜው ይልቅ ሕይወታዊ ምስጢሩ ያይላል። ስለሆነም ቀጥታ ወደ ሕይወታዊ ፍቺው እንክተም። መሐሪ ክርስቶስ ፍቅሩና ርኅራኄው ተነግሮ የማያልቅ ጌታ ስለ በደላችን ሊደቅ ስለ ሞታችን ተላልፎ ሊሰጥ በፈቃዱ ከምድራችን ተገኘልን። በፈጠረው እጅ ተላልፎ ተሰጠ። በፈጠረው ከንፈር በሽንገላ መሳም ተስሞ ተላለፈ። በፈጠረው ምራቅ መተፋት በደል ደረሰበት። በፈጠረው እጆቹ ተገፈተረ፣ ተገረፈ፣ በጥፊም ተመታ። በፈላ ወንበዴ ተረገጠ። የሰው ልጅን ያፈቀረበት የፍቅሩ ጥግ፣ የወደደበት የፍቅሩ አድማስ፣ የፍቅሩ ወሰን እስከምን ድረስ ነው? አድማስ ይሸፍነው ይሆን? ይሸፍነውስ ይችላል? ናጊብ ሊመለከተው ይችል ይሆን? ሰማይስ ሊተካከለው፣ የጥልቁ ጥልቀትስ ሊደርስበት ይችል ይሆን? ይቅር ባይ አምላካችን ስለ በደላችን ፈንታ በራሱ መስዋዕትነት፣ በራሱ ተቀባይነት ራሱን የተወደደ መስዋዕት አድርጎ በራሱ መንበርነት ለራሱና ለባህሪ ሕይወቱ መንፈስ ቅዱስ ለባህሪ አባቱ ለአብ መስዋዕትን አቀረበ። እያንዳንዱን የተፈጠሩትን ክስተቶች ስናጤናቸው ስንመረምራቸው አዳምን ምን ያክል እንዳፈቀረው በእዝነ ልቡናችን ያንሾካሾካል። ቀድሞ ሰው መሆኑ፣ ከዛ ክብርና ሊነገሩት ቀርቶ ሊያስቡት ከማይችሉት ሰማያ ሰማያት ወርዶ መምጣቱ፣ ከዛም በምድር መመላለሱ ማስገረሙ ሳይበቃው አሁን ደግሞ ራሱን በቸርነቱ ብዛት ለመስቀል ሞት አሳልፎ ሊሰጥ በገዛ ፈቃዱ ተላለፈ። አሳልፎ ራሱን ሲሰጥም
ራሱን አሳልፎ የሰጠው እንደገዛ ፈቃዱ ነበር። በገዛ ፈቃዱ ያለማንም አስገዳጅነት፣ ያለማንም አዛዥነት፣ ያለማንም ሐሳብ ሰጪነት አሳልፎ የሰጠውም የገዛ ተማሪው ደቀ መዝሙሩ ይሁዳ ነበር። ነገር ግን ይሁዳ ክርስቶስን አሳልፎ እየሰጠው ራሱ ወዳጄ ለማለት አላፈረበትም። ወዳጄ መጣህን አለው እንጂ። ለሚረግሟችሁ ጸልዩ፣ የሚጠሏችሁን ጠላቶቻችሁን ውደዱ ያለ ጌታ ለሚጠላውና አሳልፎ ለሚሰጠው ይሁዳ እንኳን የአባትነት ርኅራኄውን የወዳጅነት ፍቅሩን አልከለከለውም፣ አልነሳው። ቅዱስ ጴጥሮስ የዛን የሊቀ ካህናቱን ባሪያ ጆሮ ሲቆርጠው ራሱ ተማሪውን፣ ልጁን፣ ደቀ መዝሙሩን ቅዱስ ጴጥሮስን እሰይ ደግ አደረክ፣ አበጀህ፣ ማን እንደሆነ አላወቁ አላለው። መሐሪው ክርስቶስ የገዛ ተማሪውን ስለ ፍቅሩ ብዛት በፍቅሩ ታውሮ ሊገድሉት የመጡትን ሰዎች ሊገድለት የተነሳውን ልጁን ቅዱስ ጴጥሮስን ገሰጸው እንጂ። ገሰጸውና ማልኮስ ለተባለው የሊቀ ካህናቱ ባሪያ አዲስ ጆሮን በረቀቀ ጥበቡ አበጀለት። ከዛ ግን መልሶ ለእነዛ ወንጀለኛ ነው ብለው ብዙ ጭፍራ አስከትለው ለመጡት ካህናት በትህትና እንዲህ ብሎ ጠየቃቸው። ወንበዴ እንደምትይዙ ሰይፍና ገመድ ይዛችሁ መጣችሁን? በመቅደስ አብሬያችሁ ነበርኩ እያለሁ ግን አልያዛችሁም አላቸው። ያዳንኩ፣ የፈወስኩ፣ ሙት ያስነሳው፣ አሁንም የባሪያችሁን ጆሮ ያበጀሁ እኔ ነበርኩ እኮ። እንደ ወንበዴ ሰይፍና ገመድ ይዛችሁ መጣችሁ ብሎ በትህትና ጠየቃቸው እንጂ የሰማይ ሰራዊት የእርሱ ጭፍራ እንዳለው በኃይሉ በጉልበቱ በፍጹም አላሳየም። የነበሩትም አሉኝ ይላቸው የነበሩትም ሐዋርያት ልጆቹ ደቀ መዛሙርቶቹም ሁሉን ትተው ሸሹ። የሥጋ ፍርሃታቸው ሰማያዊ ስልጣንንና ግዛቱን ሊሰጣቸው ቃል የገባላቸውን ርስቱንና በስሙ የተደረገላቸውን የታዘዘላቸውን ተአምራት እንዲያስታውሱ ፋታና ዕድል አልሰጣቸው። ጸሐፍትና ካህናት ከሊቀ ካህናቱም ግቢ ሆነው ምን ክፉ ምክር ቢያጡበት ምን አይነት የተሻለ ክፋት ሊኖርበት ይችላል ብለው አሰቡ፣ ምስክርም አስቀረቡ። ነገር ግን ዕድላቸው ሆኖ የቀረቧቸው ምስክር ራሳቸው እርስ በእርስ የማይስማሙ እየሆኑ ውሸታቸውን በገሃድ በግልጥ አጋለጠባቸው። ውሸት ሰም እሳት እውነት ፊት መቆም ተስኗት በፊቱ ቀለጠች። ሕያው አምላክ መሲህ እርሱም ክርስቶስ እንደሆነ ሲጠይቁትና እሱ እንደሆነ ሲነግራቸው ግን ሊቀ ካህናቱ የኦሪቱ ክህነት መሻሩን በሚያሳይ ልብስ መቅደድና ቁጣ ምን ምስክር ያስፈልገናል? በቃ ይሙት አለበት። በዚህ ጊዜ ነው እንግዲህ ሎሌዎቹ እየመቱ የወሰዱት። ፍትህና ፍርድ ሲጓደል ዝምታን ገንዘብ ማድረግንና ለእግዚአብሔር አሳልፎ በዝምታ መስጠትን የምንማርበት ትልቅ የሕይወት ታሪክ። እዚህ ጋር የሎሌዎቹ መምታት የሚያስረዳን እኛ ክርስቲያኖች
በሕይወታችን በውጣ ወረዳችን በኑሯችን እርሱን አለቃችን ክርስቶስን ባለመምሰልና ቃሉን ባለመጠበቅ ያቃለልነውን ክርስቶስን ሌሎች ማንኛውም ከእርሱ መንጋ ውጪ የሆኑት በሙሉ በእናንተ ምክንያት ስሜ በአሕዛብ ዘንድ የተጠላ ይሆናል እንዳለ እርሱን ንጹሐ ባህሪ ክርስቶስን ለመስደብ፣ ለመንቀፍ፣ ለመናገር አፋቸውን የሚከፍቱበት መሆኑን ባለቤት ያቃልለው እንደሚባለው የእሱን ስም ይዘን ካላስከበርነው ማንም እርሱን እኛን መነሻ አድርጎ ያንን ጌታችንን ለመስደብ እንደሚነሳሳ አሳየን። የዚህም ማስረጃ ታሪኩን በጥልቀት አስተውለን ስናጤነው እስኪፈርዱበት ድረስ ሎሌዎቹ መቱት የሚል ቃልን ፈጽሞ አለማግኘታችን ነው። ሙታንን በቃሉ ከሞታቸው፣ ኃጥአንን በቃሉ ከበደላቸው፣ ድውያንን በቃሉ ከአልጋቸው ከእስራታቸው የፈታቸው ጌታ አስረው ወሰዱት። በጲላጦስም የፍርድ አደባባይ ሸንጎ አቆሙት፣ በሐሰትም ከሰሱት። በርባንን እንዲፈታላቸው ከጠየቁት ይህን በደል ያልተገኘበትን እንደ አምላክነት ባህሪው ሳይሆን እንደ አንድ ምስኪን ሰው ንጽሕናው ምንም ያልተገኘበትን በደልም ያልተመዘገበበትን አምላክ በእርሱ ምትክ ሀገር ያስመረረ ሽፍታ ያስጨነቃቸውን ፈተው ያዳናቸውን እርሱን ጌታቸውን አምላካቸውን በሥጋም በነፍሳቸው የጠቀማቸውን እርሱን አሰሩት። ገርፈው እንዲሰቅሉት ከተፈረደ በኋላም ትናንትና ነገ የሚቆረሰው ብሎ ኅብስቱን 13 ቦታ በመቆራረሱ ምሳሌነት 13 መራራ የመስቀል ሕማማትን አቀመሱት። 13ቱ የሕማማት የመስቀል መከራዎች እነርሱም አንደኛ ተአስሮ ድኅሪት ወደ ኋላ መታሰር፣ ሁለተኛ ተሰህቦ በሐብል በገመድ መሳብ፣ ሶስተኛ ወዲቅ ውስተ ምድር በምድር ላይ መውደቅ፣ አራተኛ ተከይዶ በእግረ አይሁድ በአይሁድ በእግር አይሁድ መረገጥ፣ አምስተኛ ተገፍኦ ማእከለ አምድ ከምሰሶ ጋር መላተም፣ ስድስተኛ ተጸፎ መልታይት በጥፊ መመታት፣ ሰባተኛ ተቀስፎ ዘባን ጀርባን በጅራፍ መገረፍ፣ ስምንተኛ ተቆርኦተ ርእስ ራስን በዱላ መመታት፣ ዘጠነኛ አክሊለ ሦክ የሾህ አክሊልን መድፋት፣ አስረኛ ጸዊረ መስቀልን መሸከም፣ 11ኛ ተቀንኦ በቅንዋት በችንካር መቸንከር፣ 12ኛ ተሰቅሎ በእንጨት መስቀል ላይ መሰቀል፣ 13ኛ ሰሪበ ሐሞት ወይንም መራራ ሐሞትን መጠጣት ነበሩ። ትንተናቸው አንደኛ ወደ ኋላ መታሰር አዳምን ከኃጢአትና ከዲያብሎስ ባርነት ነፃ ሊያወጣ ከዓለም መፈጠር በኋላ የመጣ ጌታን ወደ ኋላ አድርገው በጭካኔ አሰሩት። ሁለተኛ በገመድ መሳብ በማያልቅ ፍቅሩ ከሰማይ ወደ ምድር ለሰው ልጆች ፍቅር የተሳበ ጌታን አዳምንም በክብር ወደማያልፈው ክብር
የሳበ ጌታ እኛንም በማያልቀው በአባትነት ፍቅሩ ወደ ራሱ በሀብለ ፍቅሩ የጎተተን ጌታ በገመድ ሳቡት፣ በቁጣ ጎተቱት። እሱ ግን በፍቅር ተከተላቸው። በምድር ላይ መውደቅ ሶስተኛ የወደቁትን በእጁ ያነሳቸውን በሲኦል የተጣለ አዳምን በፍቅር እጁ ሊያነሳ ከሰማየ ሰማያት የወረደው አባትን ሳይራሩ በመሬት ላይ ጣሉት። አራተኛ በእግረ አይሁድ መረገጥ። ሰማይ የእግሬ መረገጫ ናት ብሎ የተናገረና ያናገረ ሰማያዊ አምላክ መሰረት አልባውን ጠፈርም መሰረትም እርሱ የሆነውን ነውም ተብሎ የሚመለከውን አምላክ በእግራቸው ረገጡት። አምስተኛ ከምሰሶ ጋር መላተም። ምድርን ያለ መሰረት ሰማይን ያለ ካስማ ያለ ምሰሶ ያቆመውን ጌታ ከምሰሶ ጋር አስረው አላተሙት። ስድስተኛ ተጸፍኦ መልታይት ወይንም በጥፊ መመታት። መላእክቱ የሰው ሕሊና ሊደርስበት በማይችለው በአርያሙ ፊቱን ማየት ካለመቻላቸውና በፊቱ በመቆም ካለመጽናታቸው ብዛት ፊታቸውን በክንፎቻቸው የሚጋርዱለትን አምላክ የምስጋናህን የመልክ ደምግባት በማየት ጠግባለሁ ሲል ቅዱስ ዳዊት ያመሰገነውን አምላክ ሙሴ ፊትህን አሳየኝ ሲለው የነበረውን አምላክ በምድር ሲመላለስም ከመልኩ ማማር የተነሳ ከአምስት ገበያ ሕዝብ አንዱ ይከተለው የነበረውን አምላክ ደምግባቱ የሞላውን ጌታ ፊቱን በጥፊ መቱት። ጀርባን በጅራፍ መገረፍ። ሊቀ ነቢያት ሙሴ በሲና ፊትህን አሳየኝ ብሎት ስለ ክብሩ አለመቻል በፊቱ ምትክ ያሳየውን ጀርባውን ሮማውያን በሚገርፉበት በአንድ ምት ብቻ ነፍስንና ስጋን በሚለያይ የአጥንት ጅራፍ ያውም ያለ ቁጥር 40 ተብሎ በሰው ሰብአዊነት እንኳን በማይገባ ደረጃ 6666 ጊዜ ገረፉት። ስምንተኛ ራስን በዱላ መመታት። ለሰማዕታት የብርሃን አክሊልን ያቀዳጀውን አዳምን ለመፍጠር ያሰበበትን ቅድስት ራሱን በምድራዊ ዘንግ መቱት። ዘጠነኛ የሾህ አክሊል መድፋት። ስለማታልፍ ስልጣኑ ስለማትሻር እበዩ ስለማታልፈው አገዛዙ እንዲሁም ምልክናው መላእክትና መናብርት አጋዕስትና ኃይላት ኪሩቤልና ሱራፌል የብርሃን አክሊላቸውን በክብር አውልቀው በፊቱ በመንቀጥቀጥ የሚሰግዱለት እርሱን አዳም በበደሉ ምድርን እንድታበቅል ያደረጋትን እሾህን አቀዳጅተው ንጉሥ ሆይ ብለው እየዘበቱ ቀይ ግምጃ አልብሰው ሰገዱለት። ለምድር የሚያስፈሩ እሳታውያን የሰማይ ሰራዊት በፊቱ በመንቀጥቀጥ የሚሰግዱለትን እርሱን ዘበቱበት። አስረኛ መስቀል መሸከም። አሐዚ ዓለም በእራፉ በመባል የሚመሰገነውን ምድር በቸርነቱ ብዛት በእጁ የተያዘችለትን አምላክ የበደለኞች መጨረሻ የሚቀጡበት ኋላ ግን ለአጋንንት መግጫ የሚሆነውን መስቀል አሸክመው ወደ ተራራ አስወጡት። 11ኛ በችንካር መቸንከር።
አዳምን በአርአያው በመልኩ ከአፈር የፈጠረውን ያን ቸር ጌታ መሐሪ አምላክ ርኅሩህ ፈጣሪ እጆቹን በብረት ችንካር ከመስቀል ጋር አጣብቀው ቸነከሩት። አስራ ሁለተኛ በእንጨት መስቀል ላይ መሰቀል። ዓለምን በቃሉ የመሰረተ ሰማያትን በጥበቡ የዘረጋ እንደምንም ተወጥሮ በመስቀል ላይ ራሱን ተዘረጋ። እጆቹን በፍቅር ከፍ አድርጎ ዘረጋ። ሰማይን ከዋክብት ያለበሰ ምድርንም በምድር አበቦች ያስጌጠ አምላክ ርቃኑን በመስቀል ላይ ተሰቀለ። ተሰቅሎም ሰማይንና ምድርን፣ ሰውንና መላእክትን፣ ሰሜንና ደቡቡን፣ ምስራቅና ምዕራቡን፣ ነፍስንና ሥጋን፣ የሰው ልጅና ራሱን እግዚአብሔር አስታረቀ። አስራ ሦስተኛ ሐሞት መጠጣቱ። የፍቅሩ ጽዋ ተሰቅሎስ መች ቆመና ንስሐችንን እንደሚጠማ ሁሉ በታላቅ ጩኸት ተጠማሁ ቢል ሐሞትን አምጥተው በሰፍነጉ ሞልተው አጠጡት። እሱም ቀመሰና ወዲያው እንትፍ አለ። ይህ ሁሉ ከተፈጸመ በኋላ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ብሎ ስለወጉት፣ ስላሰቃዩት፣ ስለ ሁሉም በጥላቻ ብዛት ክፉ ስላደረጉበት ስለ እያንዳንዳቸው ይቅርታን፣ ምሕረትን ሰጥቶ ቅድስት ነፍሱን ከቅድስት ሥጋው ለየ። የአምላኳን እርቃን ላለማሳየት ስትል ፀሐይ ጨለመች፣ ጨረቃ ደም መሰለች፣ ከዋክብት ረገፉ፣ ዓለቶች ተሰነጣጠቁ፣ ምድር ልቅልቅልቅ ሆነች። ሕይወትም ሞተ። ወዮ አዳምን የፈጠረ ምላስ ስለ ፍቅር ተከደነ። አዳምን በገነት አዳም አዳም ወዴት ነህ በማለት በበደለ ጊዜ የጠየቀው አዳም ዳግማዊ ስለ ፍቅር ዝም አለ። ለአዳም በገነት መጽናኛ የሆኑ ቃላት በፍቅር ዝምታ ተዋጡ። አዳምን በገነት ያሰሱ ዓይኖች በፍቅር ሞት ተከደኑ። አዳምን ከጭቃ ያበጃጁ የፈጠሩ እጆች ተቸነከሩ። አዳምን በገነት እንዳይፈራ እንዳይሳቀቅ ስለበደለው በደል እንዳይደነግጥ የሰው ኮቴ ወይንም ሰኮና ብእሲ ያሰሙት ወደ እርሱ የመጡት አዳምን ብለው በገነት የተመላለሱ እግሮች ስለ አዳም ብለው በምድር ተሸነከሩ። የፍቅሩ ብዛት ምን ያህል ይጠልቅ! ማናችንም ኃጢአትን የምንሰራ ሰዎች ብንኖር ከክርስቶስ እሾህና የሕማሙ ሕመም ላይ
የየራሳችንን አንድ ሕመም በላዩ ስንጨምር እንኖራለን። እኛስ ግን ይህን የክርስቶስን ሕማም ከዚች የስቅለት ቀን ማክበር በኋላ በእያንዳንዱ የሕይወታችን ሰሌዳ ጽፈን በልባችን ጓዳ ከተን በተዘክሮ መስቀሉ እንኖር ይሆን? አዳምን ያልዘነጋው አምላክ መድኃኒታችን ኢየሱስ ክርስቶስ እኛንም የእሱን ሕማም እንዳንዘነጋው በፍቅሩ አስሮ ቸርነቱ ጎብኝቶ እርሱ ይፍቀድልን። አሜን።